በ2012 በጀት ዓመት እንግዲህ በርካታ እቅዶችን አቅደን ነበር። እነዚህም የፕሮጀክት እቅዶች ትላልቅና መካከለኛ አነስተኛ የፕሮጀክት አይነቶችን የነበሩት በትላልቅ ፕሮጀክት እቅድ ደረጃ የተያዙት አዲሱ መናኸሪያ፣ ድልድይ እና ዲችና ኮብልስቶን የመሳሰሉት በበጀት ዓመቱ በትላልቅ የፕሮጀክት ደረጃ የተያዙን የነበሩት እንደ ዲች የስራ ዕድል መፍጠሪያ ሼድ እና ሌሎችም የመሳሰሉት ደግሞ በመካከለኛ ደረጃ የተያዙና ሌሎችም እንደ ትራንስፎርመር ማስቀመጫ እና የመሳሰሉት እነዚህ በአነስተኛ የፕሮጀክት አይነት በሚል ወደ 24 ፕሮጀክቶች በበጀት ዓመቱ እቅድ ተይዘው 24ቱንም ፕሮጀክቶች ሙሉ በሙሉ 100% ማጠናቀቅ የተቻለበት ዘመን ነው። እነዚህ ፕሮጀክቶች በአጠቃላይ ከ25 ሚሊዮን ብር በላይ በሚወጣ በጀት ነው የተሰሩት። ነገር ግን የአንደኛው ፕሮጀክት ለየት ያለ እና የትኛውም አካባቢ ሊለምድና ሊያውቀው የሚገባው አሰራርን የተከተልንበት የደጀን ከተማ አስተዳደር የህዝብ ትራንስፖርት አገልግሎት የሚሰጠው አሁን የምንገኝበት አዲሱ መናኸሪያ በአጠቃላይ በባለሙያ ተጠንቶና በጫራታ ወጥቶ 4.8 ሚሊዮን ብር ሊያወጣ የነበረ ጫራታ አሸናፊ ተለይቶ ነገር ግን የከተማ አመራሩ ቁጭ ብሎ መከረና ደጀን በርካታ ባለሀብቶች ያሉባት ትላልቅ ፋብሪካዎች ያሉባት በርካታ ማሽነሪ ያላቸው ባለሀብቶች ባሉበት ከተማ ለምንድነው በዝቅተኛ በጀት ባለበት ሁኔታ በባለሀብቱ ትብብር አንሰራም የሚል አመራሩ ቆራጥ የሆነ ሐሳብ በማንሳት ይሄንን ትንሽ ለነዳጅ ለውሎ አበልና ለመሳሰሉት አነስተኛ በጀት በመመደብ መናኸሪያው ማሰራት አለብን የሚል እቅድ አስቀምጦ የህብረተሰቡ ወኪል የሆኑ ከመንግስት ሰራተኛው ከአመራሩ በጋራ በተቀናጀ ኮሚቴ በማቋቋም እነዚህን ያልኳቸውን ባለሀብቶች በማስተባበር 4.8 ሚሊዮን ብር ሊፈጅ የነበረውን መናኸሪያ ግንባታ በ1.5 ሚሊዮን ብር በጠቅላላ ወጪ እንዲፈጸም ተደርጎ 3.3 ሚሊዮን ብር የመንግስትን ወጪ ማዳን የተቻለበትና ይሄ በጀት ዓመት ባለሀብቱ ከየትኛውም ዘመን ከየትኛውም ዓመት በተለየ ሁኔታ ባለቤት ሆኖ የሰራበት ህዝቡ ተሳትፎ 8.5 ሚሊዮን ብር በበጀት ዓመቱ የህብረተሰብ ተሳትፎ ያስመዘገብንበት በጀት ዓመት እንደነበር መግለጽ እፈልጋለሁ። አዲሱ መናኸሪያ ከመገንባቱ በፊት ደጀን ላይ አንድ ነባር አነስተኛ መናኸሪያ በተለይም ዋናው ኢንተርናሽናል መንገድ አጠገብ ያለች መናኸሪያ በመሆኗና ከጊዜ ወደ ጊዜ እየጨመረ ያለው የትራንስፖርት ፍሰትና የመኪና ብዛት እጅግ እየተቸገርን ስለነበረ ከተማ አስተዳደሩ ይሄንን በ7500 ካሬ ላይ ያረፈ አዲስ መናኸሪያ መገንባት እንዳለብን በማመን ይሄን ግንባታ ያከናወንበት ሁኔታ አለ። እንግዲህ በተለይ ይዛኛው መናኸሪያ ላይ ያለ የነበረው አገልግሎት እጅግ አስቸጋሪና በጠባብ መናኸሪያ ላይ ግማሹ መኪና ውስጥ የሚያድርበት ከሞላ በኋላ ደግሞ ቀሪው መኪና አስፋልት ላይ ቆሞ የሚያድርበትና ለተለያየ ስርቆት መኪኖችም እየተዳረጉ የነበረበት ሁኔታ ስላለ ይሄን ታሳቢ አድርገን የዚህ መናኸሪያ ፋይዳ ትልቅ መሆኑን በማመን የከተማ አስተዳደሩ አመራር ይሄንን መናኸሪያ ወደፊት ለሌሎችም አካባቢዎች ተሞክሮ የሚሆን መናኸሪያ ቅድም እንደተናገርኩት ይሄ መናኸሪያ የተሰራው በከተማ አስተዳደሩ በጀት ብቻ ሳይሆን ከፍተኛው ድርሻና ባለቤት የነበረው የደጀን ከተማ ህዝብና ባለሀብት እንደሆነ እንዲያዝ እና ፋይዳውም ትልቅ መሆኑን ለማስገንዘብ እወዳለሁ። እንግዲህ በ2012 በጀት ዓመት የሰራናቸው ፕሮጀክቶች እጅግ በተሳካ ሁኔታ እንደተፈጸሙ ቅድም እንደገለጽኩት፣ ነገር ግን በ2013 ደግሞ ከዚህ የበለጠ መስራት አለብን ብለን አመራሩ እምነት በመያዙ ሁለገብ ህንጻ የቢሮ አገልግሎት የሚሰጥ
የአዳራሽ አገልግሎት የሚሰጥና ሌሎቹንም የካፌና የመሳሰሉትን ሁለገብ ህንጻ መገንባት አለብን ብለን ለ2013 በጀት ዓመት በክልል እንግዶችና ሌሎች የክብር እንግዶች በተገኙበት የመሰረት ድንጋይ የጣልንበት ሁኔታ አለ። በአጠቃላይ 2013 በጀት ዓመት ከ2012 በበለጠ የተሳካና መልካም የሥራ ዘመን ይሆናል የሚል እምነት ነው ያለኝ። ማስተላለፈው መልእክት ምንድነው? ዓለምን ብሎም ሀገራችንን እያስጨነቀ የሚገኘው ኮቪድ-19 ወይም ኮሮና ቫይረስ አሁን ባለው ሁኔታ ኢኮኖሚያችንን እና ማህበራዊ ሁኔታችን እጅግ እየጎዳው በመሆኑ ማህበረሰቡ ከሌለ ልማት አይኖርም፣ ሌሎችም አይኖሩም። ስለዚህ ማህበረሰቡ ከዚህ አስከፊ በሽታ ራሱን እንዲጠብቅ መልእክት ማስተላለፍ እፈልጋለሁ። በመጨረሻም በ2012 በጀት ዓመት ህዝባችን ያሳየውን መነሳሳት አብሮ የመስራትና የመተባበር ሁኔታ በ2013ም እንዲቀጥል ለደጀን ከተማ አስተዳደር ህዝብ መልእክት ማስተላለፍ